ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ ውድ ቤተሰቦች? ነን አልሐምዱሊላህ። ዛሬ ትንሽ አንድ ነገር ለማለት ፈልጌ ሰሞኑ ከስልኬ ላይ ሲዟዟር ያየሁት ቪዲዮዎች ትንሽ ይረብሻሉ እና አብዛኛው እህቶች አምነው የተቀበሉ ይመስላል። እዛ ላይ ሳያቸው እንትን ነው በአረቡ ዓለምም አንዳንድ ሰዎች አሉ፣ በእኛ አገር ደረጃም አንዳንድ ሰዎች አሉ። ይሄ ከጥንቆላ ጋር ከሽርክ ጋር በተያያዘ አፉ በሉኝና እሱን አይቼ ትንሽ ከበደኝ። ይሄንን ማለት የፈለኩት ምንድነው ሰውየው ይመጣና ሙስሊም እንደሆነ በዚህ ዙሪያ ላይ እውቀት እንዳለው ማለት እሱ ሼህ ነው እያለ ነው የሚያወራው። እኔ ግን 100% በምር ያኔ በሚያሳየኝ አክሽኑ እንትን ነው ጠንቋይ ነው። እና ውድ እህቶች ደግሞ አንዱ ከስሩ እዚህ ሀገር ሄደን እንደዚህ እሱ ጋር መተን ሀብትና ንብረት ሰጠን፣ ንግዳችንን እንደዚህ ያለን፣ ትዳራችን በዚህ ገባ በዚህ ወጣ አላህ ይጠብቀን። እና የሚሉ እህቶች አየውና ትንሽ ከፋኝ። ማለት ወዴት እየሄድን ነው? በዚህ ልኩ እንኳን ጥንቆላ ያኔ ሀላል ተደርጎ በሚዲያ ሲመጣ በጣም ይከብዳል። ወላሂ አላህ ይጠብቀን፣ ሂሳባችንን አላህ ያሳምርልን እና ራሳችንን እንጠብቅ። እዚህ ላይ ደግሞ ማለት ልፈልግ የፈለኩበት ይሄንን ሀሳብ ላነሳ የፈለኩበት ትልቁ ምክንያት የአሁኑ ጁማ ሴትዮዋ ያኔ ቤተሰቦቿ ጋር ይዛኝ ሄዳ ከአንድ እህት ተገናኝቼ የደቡብ ልጅ ናት እና እሷም ደግሞ ስላጎቷ ልጅ አወራችኝ። በእንደዚህ አይነት ዙሪያ ሴትዮዋ የሆነ ነገር እንደሰራችባትና ለዛ መድኃኒት ስትል እንዲህ ስትፈላልግ ከፌስቡክ ላይ ያገኘቻቸው ሰዎች በዚህ ዙሪያ ላይ የሚሰሩት ማለት ነውና መድኃኒት እንደሚሰጧትና እንደሚያድኗት ምናምን ይገልጹላትና ከስር ብር አስገቢ እያሏት እስከ 120 ሺህ ብር ተበልታለች የሚል መረጃ ነው የሰጠችኝ። እና ብዙ ጊዜም እንትን ነው በተደጋጋሚ ሶሻል ሚዲያ ሲዟዟር ሳይ አቅም እንዳላቸው ሰጪ እንደሆኑ ሁሉም ነገር ማድረግ እንደሚችሉ ሲያወሩ እመለከታለሁ። ትልቁ ነጥብ ደግሞ ማለት ነው ሰውየው ትልቁ ነጥቡ የኔ ትልቁ ጥያቄ ምንድነው አቅም ካለው መስጠት ከቻለ ለራሱ መስጠት ያልቻለው ሰውዬ እንዴት ሶሻል ሚዲያ ላይ መጥቶ እኔ እንደዚህ ያደርጋለሁ ብሎ ሰዎችን እንዴት ሊረዳ ይችላል? አንደኛው ጥያቄ ገንዘብ ለሰው